ዳዊት ስቷ ሴት በነቢያት ተሰብከ ብርሃን መጻቤና ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚህ ታላቅ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ልጆች አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን እንዲሁም ሕፃናት በኃያሉ በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን ዋላችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችንም ክፋት ሳይመለከት በቸርነቱ በይቅርታው በርኅራኄው በፍቅሩ አቅፎን ደግፎን እስከዚህች ዕለትና ሰዓት አድርሶን በዚህ በተቀደሰው ተራራ ለተቀደሰ ዓላማ በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይህንን የተዋበ ያማረ ሰማያዊ ዜማ ያቀረቡልንን የቤተክርስቲያኗ ሊቃውንት አባቶቻችን እግዚአብሔር ይጠብቅልን፣ ቃለ ሕይወት ያሰማልን። ደስ ብሏችኋል አይደለም? አያችሁት? አሁን ማህሌቱ እንደዚህ ነው። 24 ሰዓት ቤተክርስቲያኗ ምድራዊ መንግስተ ሰማያት ናት ወይም ኢዮራ ማኤረር ናት የምንላት ለዚህ ነው። የእግዚአብሔርን መንግስት ሰማያዊ መንግስት ወክላ በምድር ላይ ያለች ቤተ መንግስቱን አለ እግዚአብሔር። በሰማይ ያሉ መላእክት ተከፋፍለው በነገድ በከተማ ሌሊትም ቀንም እግዚአብሔር እንደሚያመሰግኑት የሌሊትም የቀንም ቃል እግዚአብሔር በቅዱስ ያሬድ አማካኝነት ሰማያዊ ጸጋ የተሰጣትን ሊቃውንት አባቶቻችን እኛ አሁን ነው ያየናቸው። 24 ሰዓት ግን እንደዚህ ናቸው። እውነቱን ለመናገር ያው እንደው ግዕዝ ስለሆነ ትንሽ ትርጉሙ ግር ሊላችሁ ስለሚችል ለጆራችሁ ባይድ እንዳይሆን ነው እንጂ ያው በእዝነ ነፍስ ስለሰማ ነው። በዚህ ላይ ብዙም ትምህርት አያስፈልግም ነበረ። እዚህኛ ቁጭ ብለን ስንቱን ነገር ነው የተማርነው መሰላችሁ። ዜማው ብቻ አይደለም፣ ላሂውን ብቻ አይደለም፣ ንባቡን ብቻ አይደለም፣ ትርጉሙን ብቻ አይደለም። ረቀቅ ያለ ምስጢር አለው ውስጡ በጣም በሚደንቅ ሁኔታ ማለት ነው። እና አባቶቻችንን እግዚአብሔር ይጠብቅልን። እስኪ ከኔ ጋር አብራችሁ በሉ እኛ ግን በሉ እስኪ የማይናወጠውን የእግዚአብሔርን መንግስት እንወርሳለን። እስኪ በሉ እኛ ግን በሉ እስኪ የማይናወጠውን የእግዚአብሔርን መንግስት እንወርሳለን። ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ ነው ይህን ቃል የተናገረው። ለዕብራውያን ምእመናን የተሰበከ ነው። ዕብራውያን ማለት አይሁዶች ናቸው፣ እስራኤል ናቸው። እነሱ ያው የብሉይ ኪዳን ዘወትር ስራቸው ነው። ብሉይ ኪዳን ጠንቅቀው ኦሪትን ሰፍረው ቆጥረው መጥነውና ለክተው ያውቁታል። ንባቡ ገጸ ንባብ ብቻ አይደለም፣ ነጥቡንም ጭምር የሚተረጉሙ ምሁራን ያሏቸው አይሁዶች ናቸው። ወደዚያ ጉዞ አድርጎ ሐዋርያው ቅዱስ ጳውሎስ እንደው ወደ ሮም አገር ሄድኩኝ፣ በዚያው ለወሰቢከ ወንጌል ለመስበክ በዚያም ወንጌል እየሰበኩ ሳለ ታሰርኩኝ ይላል። ወነበርኩ 3 አውራሃ ውስተ ቤተ ሞቅህ በአገረ ሮሜ፣ በሮም አገር በእስር ቤት ቆየው 3 ወር ወንጌል እየሰበኩ ነበር። አይዛብና አይሁድ በአንድ ላይ የሚኖሩበት፣ አረማውያንና ዕብራውያን በአንድ ላይ የሚኖሩበት፣ እግዚአብሔርን የሚያምኑና እግዚአብሔርን የማያምኑ፣ እንጨት የሚያመልኩና እግዚአብሔርን የሚያመልኩ፣ በአብርሃም አባትነት የሚያምኑና በአብርሃም አባትነት የማያምኑ ሁለት አይነት ሰዎች ይኖሩ ነበር በሮም ሀገር። በክርክር ውስጥ ነበሩ። እነሱ ያሉት ለማሳመን ሄዱ። እነኛኞቹ አይሁዶቹ ብሉይ ኪዳን ላይ ቆመው አዲስ ኪዳንን ለመቀበል ተቸግረዋል። በብሉይ ኪዳን ብቻ እምነት አለ፣ ግዝረት በቂ ነው፣ ጥምቀትን አንቀበልም፣ ሕጋችን ኦሪት ነው፣ ወንጌል ዲቃላ ሕግ ነው፣ አንቀበልም ብለው እዚያው ላይ ቆመው ነበርና ድነት አልፏቸዋልና እነኚህም ደግሞ ድንጋይና እንጨት እያመለኩ እንጨቱንም ድንጋዩንም ባህሩንም የብሱንም ሁሉን የፈጠረ እግዚአብሔርን ዘንግተው ነበርና አስማምቶ እነኚህን ወደ ኢየሱስ ክርስቶስ እምነት ለማንጣት እሱ እንዲቀበሉት ለማስተማር ጉዞ ሳደርግ 3 ወር ታሰርኩ ይላል ሐዋርያው። ከዚያ በኋላ ታስሬ የሰበኩትን አስተማርኳቸው፣ አስማማው። ያልተስማሙም ነበሩ። ነገር ግን ሌሎች ምእመናን እንዳይጠፉ ወደ ላይ ደግሞ ወደ ዋናው ደግሞ በአንጾኪያ ላሉ በኢየሩሳሌም ላሉ ምእመናን የበለጠ እንደኛ ደግሞ ቀድሞ ወንጌል ሊደርሳቸው ጆሮአቸው ባይዱናል ወንጌልና
እነኛ እንዲሰሙ ወደዚያ ወጣው። ወምድረዝ አረጉ ኢየሩሳሌም ለሰቢከ ወንጌል ወነበርኩ በሀበ አይሁድ ዓመተ ፍጽምተ ይላል። ከዚያ ወደ አይሁድ ወደ ኢየሩሳሌም ወደ ዕብራውያን ጉዞ አደረግኩና 1 ዓመት ሙሉ በዕብራውያን ዘንድ ቆየው ይላል። ስንት ዓመት? 1 ዓመት ይላል። 1 ወር አይደለም፣ 3 ወር አይደለም። ምክንያቱም እነኛ እንጨት ድንጋይ የሚያመልኩትን ክርስቶስን አምልኩ ማለት ቀላል ነው። ስብከቱ በቀላሉ እነኛን መስበክ የእነኛን ልብ ከፍጡር ወደ ፈጣሪ ለመማረክ ብዙ አላስቸገረውም። ሌሎቹ ዓለማት ማለት ነው። እነኚህ ግን ፈጣሪ አለ ብለው ያምናሉ፣ እግዚአብሔር አለ ብለው ያምናሉ፣ የነቢያት ልጆች ነን ብለው ያምናሉ፣ የአብርሃም የቅዱሱ ፍጥረት የአብርሃም ልጅ ነን ብለው ያምናሉ። ነገር ግን ነቢያት የተናገሩት ትንቢት ፍጻሜውን መቀበል አቅቷቸው ነበርና የክርስቶስን የማዳን ስራ አልተቀበሉም ነበርና ይህን እንዲቀበሉ 1 ዓመት ማስተማር ነበረብኝና 1 ዓመት ቆየው ይላል። በዚህ ውስጥ ሲያስተምራቸው የብሉይ ኪዳንን አበውን እየጠቀሰ ያስተምራል። ነገር ሃይማኖትና ሃይማኖተኞችን በአንጻሩ እንደገና ስለተፈጠረችው የእግዚአብሔር መንግስት ይሰብካል፣ ያስተምራል። እንዴት ደግሞ ዓለም እንደዳነ በብሉይ እየተነገረው አዲስ ላይ ፍጻሜው እንዳገኘ በደንብ ይናገራል እያብራራ። ምዕራፍ 12 ላይ ስትደርሱ ደግሞ ስለማይናወጠው ስለ እግዚአብሔር መንግስት ይናገራል። ምዕራፍ ስንት ላይ? ምዕራፍ 12 ቁጥር 28 ላይ ነይነ ንነስ መንግስተ እግዚአብሔር ዘያንቀለቅል፣ እኛ ግን የማይናወጠውን የእግዚአብሔር መንግስት እንወርሳለን። አንዳንዶቻችሁ በቄሳር መንግስት ትመካላችሁ አላችሁ። አንዳንዶቹም ደግሞ በሄሮድስ መንግስት ትመካላችሁ። አንዳንዶቻችሁ ደግሞ የጲላጦስን መንግስት ትመኩበታላችሁ። በተለያየ በምድራዊ ነገስታት የምትመኩ ብዙዎች ያላችሁ፣ እውነት እላችኋለሁ ይህ ሁሉ ከንቱ ነው። የማያልፍ የማይናወጥ ጲላጦስም አልፏል፣ መንግስቱም አልፏል። ሄሮድስም አልፏል፣ መንግስቱም አልፏል። ቄሳሩም ብዙ ቄሳር ተፈራርቋል፣ አልፏል። ዛሬ ኃያል የነበረው ቄሳር ስም አጠራሩ ዛሬ የለም። ይህን እናንተ ታውቁታላችሁ። ትቢያ ሆኖ ወደ አፈር ተቀይሯል። የማይናወጥ መንግስቱ የማይሻር ዘላለማዊ መንግስት አለ። ያ በሰማይ ነው። ያንን የማይናወጠውን የእግዚአብሔርን መንግስት ምን እንላለን? ንገሩ። ምን እንላለን? እንወርሳለን አለ ሐዋርያው። አያችሁ፣ ዋናው ዓላማው እዚህ ምድር ላይ ያለ ርስት የለም። የሚመናን ጊዜያዊ ነው። እንደ ሐዋርያው እንደተናገረው በዚህ በቆሮንቶስ መልእክቱም ላይ ሲናገር ሁለተኛ ቆሮንቶስ ምዕራፍ 5 ላይ ስታነቡ ምን ይላል መሰላችሁ? ይነሐዝንህነ ለእመተነስተ ቤትነ ዘሃሎ በዲበ ምድር ከመደብተራ። እንደ ድንኳን ያለው እንደዚህ እንደ ድንኳን ያለው ድንኳን ጧት ይተክሉታል፣ ከፈለጉ ማታ ያፈርሱታል። ጧት ይዘረጉታል፣ ማታ ይጠቀልሉታል። የዚህ ዓለም ኑሯችን፣ ቤታችን፣ መንግስታችን ሁሉ እንደዚያ ነው አለ። በምድር ላይ እንደተተከለ ድንኳን ነው። ድንኳን እንዳደረጉት ይሆናል። ሲፈልጉት ይጠቀልሉታል፣ ሲፈልጉት ይዘረጉታል። እንደዚህ ነው አለ። በዚህ ምድር የምንኖረው ጊዜያዊ ነው አለ። ሁሉ ያልፋል። ነገር ግን የማያልፍ በሰው እጅ ሳይሆን በእግዚአብሔር የተሰራ ቤት በሰማይ አለን ይላል። በየት አለ? በየት አለ? አዎ፣ አሁን ይህ ዓለም ራሱ ሲፈጠር ረበ ሰማይ ግዘፈ ምድር፣ የሰማይ ስፋት የምድርን ግዝፈት ብንመለከተው በላይ ጠፈር የሚባል ባህር፣ ከዚህ በታች ደግሞ ውቅያኖስ ባህር አለ። በባህርና በባህር መካከል ምድርን ዘርግቶ እግዚአብሔር ፍጥረቱን ይመግባል። እግዚአብሔር ላይኛው ባህር ደከመኝ ብሎ ቢወርድ ዓለም ይጠፋል። እዚህ የሚቆም ፍጡር የለም። ታችኛው ደግሞ ባህር ደከመኝ ቢል ደግሞ ምድር ይሰጥማል። ፍጥረት በምድር ላይ መቆም አይችልም። በእግዚአብሔር ትእዛዝ ግን በባህርና በባህር መካከል ምድር ተዘርግቶ እኛን ተሸክሟል። ይሄ አሁን በዚህ ረበ ሰማይና ግዘፍ በሰማይና በምድር መካከል የምንኖርበት ጊዜያዊ ዓለም እንደሆነ ሐዋርያው ቅዱስ ጳውሎስ ይህን ብቻ አይደለም የነገረን። አባቶቻችን በትርጓሜያቸው ሲያስቀምጡት ይህ ዓለም በተፈጥሮ ሲፈጠር 2 ነገር እንዲያስተናግድ ሆኖ ተፈጥሯል ይላሉ። ስንት ነገር ያስተናግዳል? አሁን ያለንበት ዓለም ስንት ነገር ይፈራረቅበታል? 2 ነገር። ወደደም ጠላም አንድ ነገር መያዝ አይችልም፣ የፈለገው ቢሆን ማለት ነው። በእኛ ህይወትም በዚህ በ2 ነገሮች በዚህ በ2 መንገድ መስመር ውስጥ ማለፍ ግዴታው 2 ነገሮችን ተቃራኒ የሆኑ 2 ነገሮችን እንዲያስተናግድ ሆኖ የተፈጠረ ዓለም ነው ያለ። ለምሳሌ ደስታ አለ፣ ተቃራኒው ምንድን ነው? ንገሩ። ተቃራኒው ምንድን ነው? ሐዘን አለ። ማግኘት አለ፣ ተቃራኒው ምንድን ነው? ማጣት አለ። መሾም እንዳለ ምን አለ? መሻር አለ። መክበር እንዳለ ክብር እንዳለ ምን አለ? ውርደት አለ። መታመም እንዳለ ምን አለ? መዳን አለ። አያችሁ፣ ማግኘት እንዳለ ማጣት አለ። ማልቀስ እንዳለ መጽናናት አለ። ይሄን 2 ነገር ሊያስተናግድ ተገዶ የተፈጠረ ዓለም ነው። ስለዚህ በዚህ ዓለም ላይ ፍጹም የሆነ ደስታ እንደሌለን አስረግጦ መጽሐፍ ይነግረናል። ይሄን ነው እያለ ያለው ሐዋርያው። ያልፋል አለ። ለምን ያልፋል? 2 ነገር ነው የሚያስተናግደው። እኛ በዚህ ምድር ላይ ሃይማኖት ኑሮን
ክርስቶስን ስንከተል በዚች ቤተ ክርስቲያን ተጠግተን ስሙን እየጠራ ስንኖር ስንማር ወንጌል ጉባኤ ሲዘረጋ ቅዳሴው ሲቀደስ ሰዓታቱ ሲቆም ማህሌቱ እንደዚሁ ቅኔው ሲረቀቅ ትርጓሜው ሲብራራ ይሄ ሁሉ ምን አስፈለገ የሚለው ስንመለከተው ለዚህ ዓለም አይደለም፣ ለዚህ ዓለም አይደለም። ይሄ ሁሉ አድራሻው የት ነው? እኛን የት ሊያደርስ ነው ሲባል ያኛውን አንድ ነገር የሚያስተናግድ የማይናወጥ የእግዚአብሔር መንግስት እንድንወርስ ነው። ሚሰው ዋናው ዓላማው ይሄ ነው። ያ የእግዚአብሔር መንግስት ግን አንድ ነገር ነው የሚያስተናግደው። ስንት ነገር ያስተናግዳል? ይሄኛው ዓለም ሁለት ነገር ነው አይደለ? ለምሳሌ እኔ ዛሬ ደስ ብሎኝ ከሆነ ሁልጊዜ በደስታ ልኑር ማለት አልችልም። እችላለሁ? የሚመጣውን ሀዘን መቀበል ግዴታዬ ነው። ለምን? የዓለም ጠባይ ነዋ። ከዚህ ውጭ ዓለም ሊያስተናግድ አይችልማ። ሁልጊዜ ለአንድ ሰው አንድ ነገር አያስተናግድም። ዛሬ አዝኜ ከሆነ ሁልጊዜ አዝነህ ኑር አይለኝም። ምክንያቱም ጠባዩ ራሱ አይፈቅድም። የዓለም ጠባይ ደስታ ማግኘት ግዴታዬ ነው። አገኛለሁ ደስታ በተፈጥሮ ራሱ የተሰጠን ነው። ይሄ ሀዘኑም ደስታውም ማግኘቱም ማጣቱም መሾሙም መሻሩም መደሰቱም አለመደሰትም ማልቀሱም መጽናናቱም ይህን ሁሉ የተሰጠን እዚህ ዓለም ሲፈጠር እንደዚህ የሰጠው በዚህ ውስጥ የኛ ህይወት ያልፋል፣ ግድ ነው ማለት ነው። በሁለቱም ነገር ውስጥ የኛ ህይወት ምን ይላል? አይ እንዳገኘው ሀብታም እንደሆንኩ ልኑር አይባልም አይደለም። አንዳንድ ጊዜ ማጣት አለ። አይ እንዲሁ እንዳጣው ልኑር ብንልም አንችልም፣ ማግኘት ግዴታ ነው። ለምን? የተፈጠረው ዓለም በዚህ መንገድ ስለሆነ ከዚህ ጠባይ ውጭ ሊሆን አይችልም። አይ ዛሬ ታምሜያለሁ ታምሜ ልቅር ብንልም አንልም፣ አንችልም። ምክንያቱም መዳን እንዳለ ደግሞ ራሱ የዓለም ጠባይ ነውና የተሰጠን ጸጋ ስለሆነ በዚህ ውስጥ በዚህ ሁለት ነገር በሚፈራረቅበት ዓለም ውስጥ ህይወታችን ሲያልፍ እስከ መጨረሻው ጸንቶ ያኛው አንድ ነገር የሚሰጠውን በአንድ ነገር ብቻ የተፈጠረውን አንድ ጸጋ ብቻ ያለውን የእግዚአብሔር መንግስት ለመውረስ በዚህ ሁለት ነገር ማለፍ ግዴታችን ነው ማለት ነው። ይህንን ባጽናናበት ይህንን በነገረበት አንቀጹ ስለዚህ አለ በዚህ ምድር ላይ ያለው ኃያልም ብንለው አለ ደካማም ብንለው አለ ሰማይም ብንለው አለ ምድርም ብንለው ይላል ሐዋርያው። እንደው ውቅያኖስም ብንላቸው በእግዚአብሔር ፍኝ የማይሞሉ ውቅያኖሶች ተሰብስበው ፍኝ የማይሞሉ በኢሳይያስ 40 ቁጥር 11 ላይ እንደተገለጠው እንደው ዘይሰፍሮ ለማይባይር በብኑ ነው። ውቅያኖሶችን በእጁ ይዘግናቸዋል። በእጁ ሙሉ እንኳን አይሆንም። ዓለም ተጠቅላ መዳፉ ላይ እንደ እንቁላል ቁጭ አድርጎ የሚገዛ እግዚአብሔር አለ። ያ በዚያኛው ዓለም ግን እንደዚህ አይነት ውጣ ውረድ የለም። የማይናወጥ የእግዚአብሔር መንግስት ምን እንላለን? ምን እንላለን? ተስፋችን እሱ ነው። እዚህ ምድር ላይ ያለ ተስፋ የለም። እዚህ ምድር ላይ ዘላለማዊ የሆነ ነገር የለም። ሐዋርያው ነገረን፣ በቁርጡን ነገረን። ጠቅልሎ በዚህ ምድር ላይ ያለውን ተነተነው። ይሄ ሰማይ አለ አለ፣ ዝናብ ያዘንባል፣ ጠፈር ያዘንባል፣ ምድር አለች አለ፣ ታበቅላለች አለ። ውቅያኖሶች እስትንፋሳቸውን ይሰጣሉ። እስትንፋሳቸው ወደ ጊሜ ወደ ጉም ተቀይሮ ዝናብ ይሆናል። አንዱም ባንዱ እየመገበ እግዚአብሔር ይኖራል። እነኚህ ሁሉ ተጠቅለው ግን ያልፋሉ አለ። ምን ይላሉ? ያልፋል ሁሉ። ውቅያኖስ የለም ምን የለም። በኋላ እንመጣበታለን። እስኪ ብሉያት ምን ይላሉ በዚህ ዙሪያ ላይ? ወደ ዕዝራ ሱቱኤል ምዕራፍ 3 ልውሰዳቸው። ያው የሚጀምረው ከብሉይ ስለሆነ ማለት ነው። ሐዋርያው ዕብራውያንን ሲሰብክ በብሉይ ነው የሰበካቸው። ምክንያቱም ብሉይ ኪዳንን ትቶ ወደ አዲስ ኪዳን ቢመጣ አይቀበሉትም። እነሱ የመጀመሪያ ብሉይ ኪዳን እንዲነገርላቸው ይፈልጋሉ። በብሉይ ኪዳን ገብቶ አዲስ ኪዳን እንዲነግራቸዋል፣ ያሳምናቸው። በዚህ መንገድ ነው የተጠቀመው እና ብሉይ ኪዳን ስለዚህ ዓለምና ስለዚያኛው ዓለም ስለ እግዚአብሔር መንግስት ምን ይላል መሰላችሁ? በዚህ በመጽሐፈ ዕዝራ ሱቱኤል የተባለው ዕዝራ ከባቢሎን ነቢያት አንዱ ነው። ነቢያት በሀገር በሶስት ይከፈላሉ። ነቢያተ ይሁዳ፣ ነቢያተ ሰማሪያ፣ ነቢያተ ባቢሎን። ነቢያተ ይሁዳ የሚባሉት የደቡብ እስራኤል ናቸው። ሰማሪያ የሚባሉት ሰሜን እስራኤል የተነሱ ነቢያት ናቸው። ነቢያተ ባቢሎን የሚባሉት 70 ዘመን በስደት በምርኮ ሲኖሩ በባዕድ አገር የተወልደው የተጠሩ ነቢያት ማለት ነው። ከነኚህ መካከል ዕዝራ ሱቱኤል የሚባለው ነቢይ እንመለከተዋለን። በምዕራፍ 5 ላይ ከመልአኩ ቅዱስ ዑራኤል ጋር እየተነጋገረ የጻፈው ነው። መጽሐፈ ዕዝራ 13 ምዕራፎች አሉት። ምዕራፍ 1 ላይ ዕዝራ መልአኩን ይጠይቀዋል። ምዕራፍ 2 ላይ መልአኩ መልስ ይሰጣል። ምዕራፍ 3 ላይ ዕዝራ ይጠይቃል ነቢዩ። ምዕራፍ 4 ላይ መልአኩ መልስ ይሰጣል። 5 ላይ ነቢዩ ይጠይቃል። 6 ላይ መልአኩ መልስ ይሰጣል። በጥያቄና መልሳቸው ሁሉም ተግባብተው ጥንቅቅ ባለ ለእግዚአብሔር የሚሰጡትን ለእግዚአብሔር ሰጥተው መጽሐፉ ላይ እንዳለው ራሳቸው ተግባቡበት ተግባብተው መልአክ መመለስ የቻለውን መልሶለት እርሱም በዚህ አረክቶ ደስተኛ ሆኖ 13ኛው ምዕራፍ ላይ ጥያቄውን መልሱም ይጠናቀቃል ማለት ነው። መጽሐፍ ቅዱሱ በዚህ መንገድ የተጻፈው በአብዛኛው ፍልስፍና ላይ ነው የሚያጠና፣ በተፈጥሮ ላይ ነው የሚፈላሰፈው። ነቢዩ የሚጠይቀው
መንግስተ ሰማያትና ሲኦል መንግስተ ሰማያትና ገነትን መፍጠሩ እግዚአብሔር ጥሩ ነው ይለዋል ሲጠይቀው ለመላኩ። ግን ሲኦልና ገሃነምን ለምን ፈጠረብን? አያችሁ ጥያቄው። መልካሙን ነገር መፍጠሩ ጥሩ ነው ለኛ ለልጆቹ፣ ለምን ግን ክፉ ነገር ፈጠራል? እንደዚያ ከሆነ መልካም ነገርማ ከፈጠረ እግዚአብሔር የእግዚአብሔር ፈራጅነቱ በምን ይታወቃል አለ። አያችሁ አሚፀኛ የሚቀጣ ካልቀጣ ደጉን ደግሞ ካላስደሰተ ፈራጅነቱ በምን ይታወቃል? ቀዳማዊ አባታህን አዳምን አታውቅምን? አታስተውለውምን? ሁሉም ብላ ካለው በኋላ አንድ እንጨት ከልክሎታል። ያንንም ብላ ማለት እየቻለ በእንጨት የሚጨመርለት ክብር የሚቀነስበትም ክብር የለም። እግዚአብሔር ግን ሁሉም ብላ ካለው በኋላ አንድ እንጨት አትብላለው። ያንንም ብላ ማለት ይችል ነበር አይችልም እግዚአብሔር? አዎ ዘሐሎ ውስተ ገነት ብላ ነው። ዘፍጥረት በመጽሐፈ ልደት ወይም ዘፍጥረት መጽሐፍ ላይ ምዕራፍ 3 ላይ ዘሐሎ በገነት ውስጥ ያለውን ሁሉ ብላ ወምጽሰ ዘሐሎ ማእከለ ገነት ይትብላ አመለተ ትበልም እንደሁ ሞተ ትመጉት። በገነት መካከል ያለውን እንጨት ግን እንዳትበላ፣ ያን በበላ ጊዜ ሞትን ትሞታለህ። ምን ትላለህ? ይሄ አዛዥና ታዛዥ ፈጣሪና ፍጡር ጌታና ባሪያ ይታወቅ ዘንድ ነው እንጨቱ የተከለከለው እንጂ እንጨቱ ስለተበላ ስላልተበላ እግዚአብሔር የሚጎልበት የሚጨመርልን ነገር የለም። አሁንም ሲኦልና ገነት መንግስተ ሰማያትና ገሃነመ ሳይተፈጠረው እንግዲህ እግዚአብሔር ፍርዱ ይታወቅ ዘንድ ተፈጥረዋል ብሎ መልስ ሰጠ መልአኩ። ሌሎችንም ጥያቄው ይጠይቃል። ግን በጣም የሚደንቀው በዚህ ውስጥ ደግሞ ሌላው ምዕራፍ 4 ላይ ያለው ጥያቄ አንድ የሚገርም ጥያቄ አለ። መልአኩን ነው የጠየቀው። እግዚአብሔር ስለ እግዚአብሔር ነው እየጠየቀው ያለው። መልአኩ ይጠየቃል፣ ነቢዩም ደግሞ እንደዚያው። ዓለማት ሳይፈጠሩ እምቅድመ ይትረበባ ሰማያት፣ ሰማያት ሳይዘረጉ ወእምቅድመ ያስተርየብስ፣ ይሄ ደረቁ ምድር ሳይፈጠር ሳይገለጥ፣ ባህር ሞልቶት የነበረው ምድር ሳይገለጥ፣ አያችሁ እንደገና እምቅድመ ይትፈጠሩ መላእክት፣ ነገደ መላእክት ሳይፈጠሩ በነገድ ሳይቆጠሩ በከተማም ሳይወሰኑ እነሱ ሳይፈጠሩ ወእምቅድመ ይፍጠሩ ለአዳም በዘዚያ ሐዋርያው አምሳል፣ በራሱ ምሳሌና አርአያ ልፍጠር ብሎ አዳምን ሳይፈጥረው እግዚአብሔር የት ይኖር ነበር የሚል ጥያቄ ጠየቀው። ከቃሉ ጋር ናችሁ? ዓለማት ሳይፈጠሩ አሁን አለ ነቢያት ጽፈዋል አለ ሰማይ ዙፋኔ ነው ምድር የእግሬ መረገጫ ናት ይላል ኢሳይያስ። ሰማይ ዙፋኑ ነው ብለን በሰማይ አለ ብለን እንጠራዋለን። ምድር የእግሬ መረገጫ ናት ብሏል። ምድር በሱ ቁጥጥር ናት፣ ፍጥረት ተቆጣጥሮ ይገዛ ብለን እንጠራለን። ይሄ ሁሉ መጽሐፍ ሳይጻፍ ነቢይ ሳይናገር ትንቢት ሳይነገር ሳይቆጠር ዓለማት ሳይፈጠሩ እግዚአብሔር የት ይኖር ነበር የሚል ጥያቄ ጠየቀው። ለመልአኩ ነው የጠየቀው። ይህ ለዚህ ጥያቄ መልስ ለመስጠት ራሱን መጠየቅ ነበረበትና መልአኩ ነቢዩን መጀመሪያ ልጠይቅ፣ ለዚህ ከመመለሴ በፊት እስኪ ጥያቄ ልጠይቅ እዝራ አለው። እሺ ጠይቀኝ አለ ነቢዩ። የትናንቱን ቀን ለዛሬ የዛሬውን ቀን ለትናንት ቀይርና አሳየኝ። አንደኛው ጥያቄ ነው። ሁለተኛው ነፋስን በላዳ ሰፍረህ አሳየኝ አለ። ይሄ ለኔ እንዴት ይቻለኛል ለፍጡር አለው። እንግዲያውስ ዓለም ሳይፈጠር እግዚአብሔር የት እንደሚኖር እኔም ፍጡር ነኝ አላውቅም ነው ያለው መልአኩ። አያችሁ ዓለም ሳይፈጠር ነበረ። የመላእክትም የሰውም ሕይወት ነው ይሄ። እግዚአብሔር አለ፣ ዓለማት ሳይፈጠሩ ነበረ። በአንድነት በሦስትነቱ ብለን እናምናለን አለ። በጌትነቱ እግዚአብሔር ነበረ ብለን እናምናለን አለ። የት እንደሚኖር ግን የምንጠቅሰው ቦታ የለንም። በዚያ ልክ እኛም አልተነገረንም። መኖሩን ፈጣሪያችን መሆኑን አምነን አውቀን ያለ ረፍት ጧት ማታ እናመሰግነዋለን አለ። ስለዚህ ዕዝራ ሆይ መጠየቅ ያለብህ በአንተ ልክ ጠይቅ አለው። በማን ልክ ጠይቅ? ሁሉም ልክ አለው አይደለም? ዓለም ሳይፈጠር እግዚአብሔር ከዚህ ነበረ ነው እንጂ ከዚህ ቦታ ነበረ የሚል መጽሐፍም ሕግም የለም ሊቅም የለም። የመጨረሻው ጥጉ ምንድነው ከተባለ ዓለም ሳይፈጠር እግዚአብሔር ነበረ ብቻ ነው አለ። እግዚአብሔር ያ የነበረው እግዚአብሔር ማባልቦ ሀበቦ ካለመኖር ወደ መኖር አጥቶ ፍጥረትን ፈጠረ ብለን ነው የምንቀበለው። እዚህ ድረስ ነው ይኛ። በዚህ ልክ የሰው አይምሮ ሊያስብ ይገባዋል ብሎ ነገረው። ከዚያ በኋላ ቀጠለና እሺ ወደ ራሴ ተመልሻለሁ፣ በራሴ ልክ አስባለሁ አለ። በራሱ ልክ ሲያስብ እዚህ በኋላ ሙሉ ሌሊቱን አልተኛም ነበረ። አንድ ቀን ሳይተኛ አድሮ በሁለተኛው ቀን ተኛ። በተኛ ጊዜ እግዚአብሔር ሰፊ ሀገርን አሳየኝ ይላል። ከቃሉ ጋር ናችሁ? ምን አይነት ሀገር? ሰፊ የሆነች ሀገር። ርኢኩ በዛቲ ሌሊት ሀገር አባይ፣ ታላቅ ሀገር አየሁ። ርብት ምዕረበ ሰማይ ወግዝፍትም ግዘፈ ምድር፣ ከሰማይ ትሰፋለች ከምድርም ትሰፋለች። ሰማይና ምድር ተጨፍልቀው እሷን ማከል አይችሉም። በጣም ሰፊ ሀገር ናት አለ። ደቂቀ አዳም፣ ነገደ መላእክት፣ ፍጥረት በሙሉ ውቅያኖስ፣ ባህር፣ እንስሳት፣ አራዊት በሙሉ ቢገቡባት አየሁ የማትል የማትሞላ ሰፊ ሀገርን አየሁ አለ። ትበርህ ይእቲ ሀገር ማልተ ወሌሊተ መስቤተ እደ እምብርሃነ ፀሐይ፣ ይቺ ሀገር ከፀሐይ 7 እጥፍ ታበራለች። ከቃሉ ጋር ናችሁ? ስንት ታበራለች? አሁን ይሄ ፀሐይ ያስደንቀናል አይደለም?
ዓለምን በቁጥጥር አውሎ በግልጥ ተራራ የለ ሸለቆ የለ፣ ሁሉም በግልጥ ውቅያኖስ የለ፣ ሁሉም በግልጥ ያሳያል። ይሄ ይደንቃል። የብርሃን አዎ፣ ይህንንም የሰጠን እግዚአብሔር ነው። ከዚህ 7 እጥፍ የምታበራ አገር ነው ያለው ነቢዩ። 7 እጥፍ ታበራለች አለ። አስቡት፣ 2 እጥፍን አስቡት፣ 3 እጥፍን፣ 4ን፣ 5ን፣ 6 እያላቸው 7 እጥፍ የሚያበራ አገር ተመለከትኩ አለ። ነገር ግን እስመ መካነ ወጠዋይ ምህዋራ፣ መንገዷ ደግሞ በጣም ጠባብ ነው። ያቺ ትልቅ አገር፣ ወደር አልባ የሆነች አገር፣ በብርሃን የተሞላች አገር ጠባብ መንገድ ነው ያላት። መጠነ ሰኮና ብእሲ፣ የአንድ ሰው እግር ብቻ የምታስረግጥ መንገድ። እንተ የማነ እሳት ወንተ ጸጋማ ማይ፣ በግራ በኩል የውሃ ባህር፣ በዚህ በኩል በቀኝ በኩል የእሳት ባህር ያለባት የሰው እግር ብቻ የአንድ ሰው እግር የምታስረግጥ ጠባብ መንገድ ያላት እጅግ ሰፊና በብርሃን የተሞላች አገር ናየው አለው። ይህን ካለ በኋላ በዚያች ሀገር ምን ይሰራል ብዬ ጠየቅኩት መልአኩን። ያቺማ ለተመረጡ ለተቀደሱ እንደ ሕጉ ለሚኖሩ ለሚያምኑበት የተዘጋጀች ሀገር ናት ብሎ መልአኩ ስለዚያች ሀገር ከነገረ በኋላ የሚያበራላትም ራሱ እግዚአብሔር ነው ይላል። ማን የሚያበራላት? ለካ 7 እጥፍ የምታበራው ፀሐይ አይደለም፣ የዚህ ዓለም ፀሐይ አይደለም፣ ጨረቃም አይደለም፣ ከዋክብትም አይደለም፣ ኤሌክትሪክም አይደለም፣ ሰው ሰራሽ ነገር የለም እዚያ። ለካ የሚያበራላት እግዚአብሔር ነው። ማን ነው የሚያበራላት? ራሱ እግዚአብሔር የሚያበራላት ሀገር ናት አለ። ስራውስ ምንድን ነው? እዚያ ገብተን እኛ የእግዚአብሔር ልጆች ምን እንሰራለን ብሎ ጠየቀው። አልቦ ክረምት ወይ ሀጋይ ዘእንበለ መብረቀ ስባቱ። እስኪ በሉ አልቦ ክረምት በሉ እስኪ። ወይ ሀጋይ ዘእንበለ መብረቀ ስባቱ። አያችሁ፣ ያ ማለት ምን ማለት መሰላችሁ? ክረምት የለም በጋ የለም። ምንድነው ያለው ብለህ ከጠየቀኝ ቅዱስ 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 የሚል እንደ መብረቅ የሚጮህ የሚኖጋ ዓለምን የተቆጣጠረ ምስጋና ብቻ ነው ያለው። የማይናወጥ የእግዚአብሔርን መንግስት እንወርሳለን። ይሄን ነው እኛ የምንወርሰው ማለት ነው። ክርስቲያን መሆናችን የሚያስደስተን ያን መውረስ ነው እንጂ በዚህ ምድር ላይ ያለ ውጣ ውረድ ያለበት ይሄ ለራሱ ያልተረጋጋ ዓለም፣ ግራ የተጋባ ዓለም፣ የሚንቀጠቀጥ ዓለም፣ የሚወድቅ የሚነሳ አንዱ አንዱን ጠልፎ የሚጥልበት ዓለም፣ አንዱ አንዱን እየገደለ የሚያልፍበት ዓለም፣ ይሄ ከሐዘን ያልተለየ በክፋት የተተበተበ ክፉ ዓለም ይህ አይደለም። የኛ መንግስት ይህ አይደለም። የኛ ሀገር ይህ አይደለም። 7 እጥፍ የምታበራ እጅግ ሰፊ የሆነች ገብቶ ፍጥረት የማትሞላ ልዩ የሆነች የማትናወጥ የእግዚአብሔር መንግስት ምን እንላለን? እንወርሳለን። ያንን በር ተሸክሞ ዘር ተሸክሞ የተበጠረ የተንጠረጠረ ዘር ይዞ ተሸክሞ እየተንከራተተ በባህር ላይ ውሃታችሁ ሆኖ በባህር የሚንገላታ ገበሬ የለም ማለት። የተበጠረው ተንጠረጠረ ዘሩን አውጥቶ ሜዳ ላይ በትኖ ደረቅ እርሻ ላይ በትኖ ዝናብ መጣ እያለ አልመጣ እያለ የሚጨነቅ ገበሬ የለም ማለት። የሚዘራ ዘርም የለም፣ የሚታረስ እርሻም የለም፣ የሚጨነቅ ገበሬም የለም፣ ዝናብ የሚያዘን ጠፈርም የለም፣ እንደገና የምታበቅል ምድር የለችም ማለት። ሁሉ ተጠቅልሎ ያልፍና ቅዱስ ቅዱስ እያል ብርሃን ብቻ ለብሰን እግዚአብሔርን የምናመሰግንበት መንግስት አለ። ያ የማይናወጥ ነው። የማን መንግስት? የማይናወጥ እግዚአብሔር መንግስት። ጭንቀት የሌለበት፣ ተቀናቃኒ የሌለበት፣ ተከራካሪ የሌለበት፣ ተንጫጭተው ሊያጸኑትም ሊያዋርዱትም የማይችል ብቻውን የሚመራ አንድ መንጋ ሆኖ ዓለም በቁጥጥሩ የሚውልበት አንድ መሪ እግዚአብሔር ብቻ የሚመራበት የእግዚአብሔር መንግስት። በዚህ ምድር ላይ ስንኖር በእምነታችን ስንኖር ወንጌል ሲሰበክ ዋናው ዓላማው ከዚህ ዓለም አውጥቶ እዚህ ዓለም ማስገባት ነው። የወንጌል ዓላማው ያ ነው። ከሐዘን አውጥቶ ደስታ እንዳለ አያችሁ። እዚያ ደስታ ብቻ ነው ያለው፣ ሐዘን የሚባል የለም። ወደዚያ መጣበታለሁ ወደ አዲስ ኪዳን። ይሄ የብሉይ ኪዳኑ ነው አሁን እያልን ያለ ነው ማለት። ክረምት የለም በጋ የለም። ነጋዴ ዛሬ አተርፋለሁ ከስራለሁ ብሎ የሚጨነቅ ነጋዴ የለም። የሚነገር ነገር የለም። አያችሁ፣ የሚሸጥ የሚለወጥ ነገር የለም። ታዲያ ምንድነው ስራችን? ብርሃን ለብሰን ቅዱስ 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 ማንን ማመስገን? እግዚአብሔርን ማመስገን ብቻ ነው። ልብሳችን ብርሃን ነው። ይህ ሸማኔ የሰራው ጨርቅ እዚያ አይሰራም። ፋሽን የለም እዚያ የለም። ሰው ሰራሽ የሆነ ነገር ልብስ የለንም። አዳም ዕፀ በለስን ሳይበላ 7 ዓመት ከ3 ወር ከ17 ቀን እንደ ቀለሜንጦስ አገላለጥ በገነት ሲኖር ለብሶት የነበረው የብርሃን ልብስ፣ ያንን የብርሃን ልብስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እርቃኑን ተሰቅሎ ጨርቃ ገልድሞ እንጨት ተሸክሞ እርጥብ ግን እርሱ እርቃኑን ተሰቅሎ አልብሶናል። ያን ልብስ በሱ መልሰን ለብሰነዋል። በቀዳማዊ አዳም የተራቆትነው ልብስ ዳግማዊ አዳም እሱ ተራቅቶ እኛን አልብሶናል። ያንን የብርሃን ልብስ ለብሰነው ለዘላለም ከሱ ጋር እንኖራለን። ቅድም አባቶቻችን ያሉት ወደዚህ ርዕስ እንዲመጣ ያደረገኝ የአባቶቻችን ዜማ ነው። በነገራችን ነው
ምን መሰላችሁ ያሉት? አመ ይነግስ ሎሙ ለጻድቃኒሁ በመስቀሉ። አያችሁ ቀራንዮ ላይ እንደተሰቀለ ሁሉ እጆቹ እንደተቸነከሩ በትንቢተ ዘካርያስ 14 ላይ እንደተገለጠው እጆቹ እንደተቸነከሩ መስቀል እንደተሸከመ ሆኖ ይመጣል ነው የሚለው። ሲመጣ ወደዚህ ምድር በግራና በቀኝ አቆሞ በሚነግስ በደብረ ጽዮን ሊነግስ ይመጣል ነው። በሚነግስ ጊዜ በሚመጣ ጊዜ ለፍርድ በሚመጣ ጊዜ ለተመረጡ በስሙ ለተጠሩ በ40 በ80 ቀን ለተጠመቁ ንስሐ ለገቡ ለነሱ ይነግስ ሎሙ ነው። ሎቷል ሎሙ ነው ያለው ቦሙ አላለም። ሲነግስላቸው ለነኝ ለተቀደሱ ተስፋ አድርገን እሱን ስለምንጠብቅ ለኛ በነገሰ ጊዜ በመጣ ጊዜ ነው። ባወርሶሙ ምድረ ሐዳሰ ጽሪቶ ብሪተ ብሩህ የሆነች በብርሃን የተሞላ ቅድም ያልናት 7 እጥፍ ከፀሐይ የምታበራ ጽሬት የሆነች የጠራች እንከን የሌላት አያችሁ እንከን የሌላት ያ እንተ ይሬ አይነንስ የንስር ዓይን ያላያትን ርሷን ያወርሳቸዋል። እነማን ናቸው የሚወርሱት? እኛን እንምንወርሰው በሉ እስኪ ድገሙት እስኪ። ትጠራጠራላችሁ እንዴ? አንጠራጠርም። እንወርሳለን። አዎ እንወርሳለን። ንስሐ ያልገባ ንስሐ እንግባ። አባቶቻችን ጋር እንመካከር፣ የተጣላ እንታረቅ። እንቅፋት የሚሆኑ እንዳንወርስ እንደዚህ አይነት ነገሮች ተጓዳኝ ነገሮች አምልኮ ባይድ የምናመልክ ሰዎች ከዚያ ነፃ እንውጣ። ራሳችን ንጹህ እናድርግ። እግዚአብሔርን ብቻ መመኪያ አድርገን ወደ እርሱ እንጠጋ። ተጓዳኝ የሆነ ደባል አምላክ አይኑረን። ነፃ እንውጣ። ራሳችንን ክፉዎች አንሁን። እርስ በርሳችን አንባላ። አንድ ነው፣ እንተሳሰብ። እንደዚያ ስንሆን እንወርሳታለን። ለእኛ ናት ያቺ የተዘጋጀችው። ለማንም ለመረጣቸው ለጻድቃን ይሁነው ያወርሳቸዋል። ያንን እንተ ኢሬያ አይነ ንስር በጣም የሚደንቅ ነገር የንስር ዓይን ያላያት ይላል። ይሄ የንስር ዓይን በእኛ ትርጓሜ ምን ማለት መሰለህ? ንስር አሁን ሰማየ ሰማያት መጥቆ እየሄደ መልዕልተ ደመና ከደመና ወይም በዘባነ ደመና በላይ እንኳን ቢሄድ ንስር መጥቆ እየሄደ ምድር ላይ ህጠተ ስጋ የስጋ ቅንጣት ትንሽዬ የተቆረጠ ጣት የምታክል ስጋ ሜዳ ላይ ከወደቀች ከደመና በላይ ሆኖ አይኑ ያያታል። የንስር ዓይን ከሩቅ ያያል። ምን ያህል በምድር ላይ ከንስር ዓይን የሚሰወር ቅንጣት የለም። የማየት አቅም አለው ንስር። አያችሁ ሰማየ ሰማያት መጥቆ እየበረረ ምድር ላይ የወደቀች ቁራጭ ስጋ ከንስር አትሰወርም። አይታችሁ ከሆነ የወደቀች ስጋ ካለ ሕፃን ልጅ እንኳን ትንሽ ቁራጭ ስጋ በእጁ ይዞ ካየ ከሰማይ ወርዶ ነጥቆ ይሄዳል። የንስር ዓይን ያን ያክል አጥርቶ ያያል። አያችሁ መንግስተ ሰማያትን ግን አላያት። የእግዚአብሔር መንግስት ግን ንስር አላያትም። የንስር ዓይን ሊያየት ያልቻለ ያችን መንግስት እንወርሳለን ነው እያሉ አባቶቻችን ያሉ። በንስር ዓይን ያልታየ እኛ ራሳችን በአይነ ህሊና የምናያት በአይነ ስጋ ያላየናት እሷን ደግሞ ባለ ራእዩ ሲገልጻት ምን አለ? የዕዝራ ሱቱኤልን በሐዲስ ኪዳን በደንብ ተርጉሞታል። በ21ኛው ምዕራፍ ራዕየ ዮሐንስ ቁጥር 1 ጀምሮ ስታነቡ ምን ይላል መሰላችሁ? እቺን የእግዚአብሔር መንግስት ወምዝርኢኩ ሰማየ ሐደሰ ወምድረ ሐዳሰ፣ ከዚህ በኋላ አዲስ ሰማይና አዲስ ምድርን አየሁ። እስመ ቀዳሚኒ ሰማይ ሰሰለ ወምድርኒ ከማሁ፣ ፊተኛው ሰማይና ፊተኛው ምድር አልፏልና አዲስ ሰማይና አዲስ ምድርን አየሁ። እስኪ በሉ ፊተኛው ሰማይ ፊተኛው ምድር አልፏልና አዲስ ሰማይና አዲስ ምድርን አየሁ። ምን አየሁ? ይኸው ምን ናፍቀው ያን ምድር ነው። አያችሁ ያንን ዓለም ነው ምን ናፍቀው። ፊተኛው ሰማይና ፊተኛው ምድር አልፏልና አለ አዲስ ሰማይና አዲስ ምድርን አየሁ። ባህርኒ ተሲረት፣ ውቅያኖሶችም ሲደርቁ አየሁ፣ ሲጠፉ አየሁ፣ ሲያልፉ አየሁ። ጤግሮስ የለ፣ ኤፍራጥስ የለ፣ ግዮን የለ፣ ኤፌሶን የለ። ዓለም በሙሉ ያሉ ውቅያኖሶች አድራሻቸው ሲጠፋ ሙሉ በሙሉ ሲወገዱ ከዓለም ሲጠፉ አየኋቸው። ሲሰወሩ ወደ የት እንደሄዱ እንኳን የማይታይበት ሁኔታ ተፈጥሮ አየዋለ። ምንም የሉም አለ። ውቅያኖሶች ሁሉ ሲያልፉ አየዋለ። ወኢየሩሳሌምኒ ምድራዊት በጠለት ወማሰነት፣ ምድራዊቷ ኢየሩሳሌምን ፈጽማ ስትጠፋ አየኋት። ምድራዊቷ ኢየሩሳሌም 430 ዘመን በግብፅ ባርነት ነፃ ለመውጣት ብዙ የተሰቃዩ እስራኤላውያን 600,000 ሆነው ከወጡ በኋላ በሙሴ አማካኝነት ሰማይ የመሰለ ባህር ሰንጥቆ እግዚአብሔር አሻግሯቸው ምግብ ሲጠይቁ ከሰማይ መና ወርዶ፣ ውሃ ሲጠይቁ ጥንጫ ላይ ውሃ ፍልቆ፣ ዋይ ፀሐይ ያቃጠለን ያሸዋው ግለት ጫማችን አቀለጠው ሲሉ በ7 ደመና አጅቦ 40 ዘመን መርቷቸው
በሙሴ ሳይሆን በኢያሱ ገብተው የተካፈሏት ምድራዊቷ ኢየሩሳሌም ፈጽማ ስትጠፋየው ይላል። ምን ስትላየው? እቺ ምድራዊት ርስት ናት። ስታልፋየው አለ። እሷም ስትጠፋየዋት የለችም ማለት ወምዝሪኩ እንዘ ተወርድ ኢየሩሳሌም ከመመራት ስርጉት ለመራዊሃ ሙሽሪት ለሙሽራዋ አምራ ተውባ ሙሽሪት ሙሽራው ወደ ቤት መጥቶ እስከሚወስዳት ድረስ በሚዜ ታጅቦ ተውቦ እስከሚመጣ ድረስ እሷ ተውባ ታቀብታ ታጥባ ታጥና ልዩ የሆነ ልብስ ለብሳ እንደምትጠብቀው ሙሽራዋን እኛም የምንጠብቃት ሙሽራችን የእግዚአብሔር መንግስት ወደዚህ ስትመጣየው ሰማያዊት ኢየሩሳሌም ነው። ወይሐድር ቅዱሳቱ ለእግዚአብሔር በማእከለ ሕዝብ አለ። የእግዚአብሔር ድንኳን በሕዝቡ መካከል ይተከላል። እስኪ በሉ አይሰማም? የእግዚአብሔር ድንኳን በሕዝቡ መካከል ይተከላል። በሕዝቡ መካከል በሉ እስኪ ያድራል። የማን ድንኳን? የእግዚአብሔር ድንኳን። አሁን ይህን ድንኳን ለምንድን ነው የዘረጋነው? ከፀሐይ ለመዳን አይደለም? ከዝናብ ለመዳን፣ ከነፋስ ለመዳን፣ ከመሳሰለው ነገር አይደለም? እንደዚህ አይነት ነገሮች እንዳይፈትኑን ከዚያ ነፃ ለመሆን ድንኳን ዘርግተናል። የእግዚአብሔር ድንኳን የተባለው የእግዚአብሔር ምሕረት ነው። አያችሁ፣ ምሕረተ እግዚአብሔር ነው አሉ። ድንኳን ይሄ ምድራዊ ድንኳን ከተለያየ ነገር አሁን ከጠራናቸው ሌሎችም ተጓዳኝ ነገሮች ጋር ከሚመጡ ነገሮች ከሚፈትኑ ነገሮች የሚጠብቀን ይሄ ድንኳን ነው። የእግዚአብሔር ምሕረት ደግሞ ከማናውቀው መሰናክል ሁሉ ይጠብቃል። የእግዚአብሔር ድንኳን በሕዝቡ መካከል ነው ወይም ያድራል። ይተከላል ማለት እግዚአብሔር በምሕረቱ ሕዝቡን ይጠብቃል ማለት። ዓለም ተጠብቆ ያለው በማን ነው ከተባለ በእግዚአብሔር ቸርነት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቀራንዮ ላይ በተሰቀለ ጊዜ ቀራንዮን ዓርብን ስናስበው ብዙ ነገር ያስታውሰናል። ያልተጨነቀ ፍጥረት የለም። ሰማያውያን ምድራውያን። ሰማይ ተጨንቋል። ከጭንቀቱ ብዛት የተነሳ ከዋክብትን እንደ ዝናብ ያንጠባጥባቸዋል ወደ መሬት። በእሱ ላይ መሸከም አልቻለም ደፍሮ። ፀሐይ ከጭንቀቷ ብዛት የተነሳ ራሷን ወደ ጨለማ ቀይራለች። ወር ጨረቃም ወደ ደም ቀይራለች። እሱ ብቻ አይደለም፣ መቃብራት ተሰነጣጥቀዋል። ሙታንን ይተፉ ነበር። ድንጋዮች ይፈተቱ ነበር፣ ይቆራረጡ ነበር። አይሁድ ስቀለው ስቀለው ይላሉ። ፈያታዊ ዘጸጋም ውረድና አድንና ራስህን አድን እኛንም አድን እያለ ይጮኻል። ያኛው ሽፍታው ደግሞ በቀኝ ያለው አቤቱ በመንግስት አስበኝ ይላል። ሌላው መላእክትም ይላል ወደ እግዚአብሔር መጡና ከጭንቀታቸው ብዛት የተነሳ መላእክትም ጭምር ህዲገና አምላክን ናው እያው ናብጥላ ለዛቲ ዓለም በከማዊን ሐቅን መለሰዶም ወገሞራ መላእክት ራሱ ክርስቶስን መስቀል ላይ እያለ ጠየቁት ጥያቄ አለ። ዓለምን እናጥፋው ፍቀድልን። ሰዶም እና ገሞራን ሁለቱ ነን ማታ ገብተን ሰዶም፣ ገሞራ፣ ሲባዮን፣ ሱዳማ የሚባሉ 5 ሀገሮችን ጧት አመድ ያድርገናል። ያን ያደረግን እኛ መላእክት እያለን አንተ ፈጣሪያችን ተሰቅለት ለአንተ ያልሆነች ዓለም ምን ትሰራለች? አይሁድንም ዓለምንም እናጥፋ አሉ መላእክት። እሱ ምን አለ? ህዲጉ መላእክቴ ወይ ትተሙ መላእክቶቼ ሆይ ተረጋጉ፣ አትቆጡ። ምሕረቴ ወትዕግሥቴ ይሰፍን ኩሉ ዓለመ ምሕረቴና ትዕግሥቴ ዓለምን ያስተዳድራል። እስኪ በሉ መላእክቶቼ ሆይ በሉ እስኪ አትቆጡ። ምሕረቴና ትዕግሥቴ ዓለምን ሁሉ ያስተዳድራል። ዓለምን ሁሉ ይገዛል። ዓለምን ሁሉ ይመራል። በማን ምሕረት ነው የሚመራው? ዓለም የሚተዳደረው በማን ምሕረት ነው? እግዚአብሔር ካልማረማ ምን ኃያላን የለ ጥቃቅን የለ ጥርግርግ አድርጎ ያሳልፋል። እሱ ካልማረ ምን አቅም ያለዋል? ከእግዚአብሔር ጋር መከራከር የሚችል ምን አለ? ማንም የለም። ይጠወማ ነው ሰማያቱ ምድር። ነቢዩ እንዳለው ምድራ ሰማይና ምድር እንደ ጨርቅ ነው የሚጠቀልላቸው ይላል ከፈለገ እግዚአብሔር። አያችሁ፣ ሰማይ ምድር ለኛ ትልቅ ነው። ሰማይ ለኛ ትልቅ ነው። ምድር ለኛ ምድርን ስንመለከተው ሰፊ ነው። መጠንና ልኩን አናውቅ። ወርድና ቁመቱን የሚያውቅ የለም። ኪሎ ሜትሩን የዓለምን በሙሉ ማወቅ አይቻልም። ብዙ ውቅያኖሶች አሉ። እነኚህ ሁሉ ግን እንደ ጨርቅ ይጠቀልላቸዋል ነው። በትርጓሜ ሊቃውንት አባቶቻችን እንደው ምን አሉ? አንዲት እናት ሳጥን ውስጥ ያለን ጨርቅ የተጠቀለለን ጨርቅ አውጥታ ታጥበዋለች። ካጠበችው በኋላ ትዘረጋዋለች። ምን እንድል እንዲደርቅ ከዘረጋችሁ በኋላ መልሳ ተጠቀልለውና ሳጥን ታስገባዋለች። እግዚአብሔር በፈለገ ጊዜ አንጥቶ ዓለምን ዘረጋው እንደ ጨርቅ ማለት ነው። አያችሁ፣ ጨርቅ በእኛ እጅ እንደፈለግ እንደምናል ስንፈልግ እንጠቀልለዋለን፣ ስንፈልግ እንዘረጋዋለን። ዓለም እንደዚያ ናት በእግዚአብሔር።
ካለመኖር ወደ መኖር አንጥቶ ዘረጋው። ጨርቅን እንደምንዘርጋ አይ ይበቃዋል ደርቋል ብላ ስትጠቀልለውና ጠቅላ እንደምታስገባው ይበቃሃል ካለው ዓለምን እግዚአብሔር እንደ ጨርቅ ጠቅልሎ ይወስደዋል። ወደ የት ይወስደዋል? እሱ ነው የሚያውቀው። ያለ ከመኖር ወደ አለመኖር ዓለምን ይወስደዋል። ስለዚህ ዓለም የሚመራው በእግዚአብሔር ምሕረትና ይቅርታ ቸርነት ነው ማለት ነው አላቸው። መላእክትን ተዋቸው አለ። እነኚህም ይስቀሉኝ፣ ይሄኛውም ይስደበኝ፣ ችግር የለውም። በስድቤ ስድባችሁ ላርቅላችሁ ነው። አያችሁ፣ ይሄ ሁሉ የነሱ ጩኸት ከእናንተ ላይ ሰይጣን ሲያስጮህባቸው የነበረው ጩኸት ሁሉ ላስወግድ ነው። በኔ ላይ የሚጮህብኝ የሚያደርጉትን አያውቁትምና ይቅር በላቸው አለ ለእነኛ። ደግሞም ለዚህኛው መንግስትን ገነት ግባ፣ ቀድመህ አዳምን ከኔ ጋር ትኖራለህ ከዛሬ ጀምሮ አለው። መላእክትን አትቆጡ፣ ምሕረቴና ትዕግስቴ ዓለምን ያስተዳድራል ብሎ አረጋጋ። መድኃኔዓለም ሁላችን ያረጋጋ ነው እሱ። አዎ ዓለምን አረጋጋው ቀራንዮ ላይ። ስለዚህ ድንኳን የእግዚአብሔር ድንኳን በህዝቡ መካከል ነው ሲባል የእግዚአብሔር ምሕረት ህዝቡን አይለይም ማለት ነው። በማን ምሕረት ነው ያለነው? ከቤት ወደዚህ የመጣ ነው። በማን ምሕረት ነው? በእግዚአብሔር ቸርነት ነው። እግዚአብሔር ካልፈቀደ እግር ቀንቶ መንጣት ይችላል ወደዚህ አው እግር ቆሞ እንዲሄድ እኮ የዚህ ዓለም ፈቃድ አያስፈልግም። ግን የማን ፈቃድ ነው የሚያስፈልገው? የእግዚአብሔር ፈቃድ ነው የሚያስፈልገው። ከቆምንበት ቁጭ ለማለት የማን ፈቃድ ነው የሚያስፈልገው? ከተቀመጥንበት ለመነሳት የማን ፈቃድ ነው የሚያስፈልገው? የዚህ ዓለም ፈቃድ አያስፈልግም። የእግዚአብሔር ፈቃድ ግን ያስፈልጋል። ወገባችን ቀንቶ ቁጭ ሲል ቁጭ የሚለው መነሳት ስንፈልግ በጤና ብድግ የምንለው ማን ስለፈቀደ ነው? እግዚአብሔር ስለፈቀደ ነው። አያችሁ፣ በእግዚአብሔር ምሕረት ነው ዓለም የሚተዳደረው ማለት ነው። ለዚህ ነው ተው ክፉንም ደጉንም እኔ ነኝ የምመራቸው፣ እኔ ነኝ የማስተዳድራቸው፣ ከነ ክፋታቸው ወዳቸዋለሁ፣ የተሰቀልኩት ለክፎችም ጭምር ነው ብሎ መድኃኔዓለም ዓለምን አረጋግጦታል። ያ የምሕረት ድንኳን በሕዝቡ መካከል አለ ማለት እኛ ከሰው ልጆች አይለይም ማለት ነው። የእግዚአብሔር ምሕረት እንደው ይህን የእግዚአብሔር ምሕረትን አትናቴዎስ ነው ይህንን አሁን ያልኳችሁን በሃይማኖተ አበው በድርሳኑ ላይ አትናቴዎስ ነው ምሕረቴና ትዕግስቴ ዓለምን ያስተዳድራልና አትቆጡ አላቸው። በዕለተ ስቅለት የሚነበበው የአትናቴዎስ ድርሳን ነው። የተረጎመው ደግሞ ሉቃስ 23 ከቁጥር 39 እስከ 44 ያለውን ማለት ነው። ወንጌሉን ነው የተረጎመው። የእግዚአብሔር ምሕረት በዚህ ልክ ነው። ሌላው ደግሞ መጽሐፈ መነኮሳት ላይ ስትመጡ ደግሞ ማር ይስሐቅ የሚባለው የቅዱስ ኤፍሬም ሶርያዊ ተማሪ ነው። ከኤፍሬም እግር ስር ቁጭ ብሎ ሲማር የኖረ ነው። ይሄ ምሕረተ እግዚአብሔርን እንዴት አድርጎ እንደገለጠው እርሱ ደግሞ ምን ላመሰላችሁ? ምን ያክል እግዚአብሔር ምሕረት እኛን እንደተሸከመ፣ ምን ያክል እግዚአብሔር በቸርነቱ እኛን ተሸክሞን እንደሚኖር እስከ ኃጢአታችን እስከ በደላችን አንዱ አንዱን እየበደለ አንዱ አንዱን እያስለቀሰ ነፍሰ ገዳዩንም ጣዖት አምላኪውንም ፍርድ የሚያዛባውንም አያችሁ፣ ተራራውን ሸለቆውን ጋራውን የተለያዩ ጨለማውን ቤቱን ተገን አድርገን የምንሰራውን ሁሉ ኃጢአት ዓይንን የፈጠረ እግዚአብሔር እያየ እንዳላየ ምን ያክል እንደሚሸከመን እግዚአብሔር ሊቁ ሲገልጽ ምን አለመሰላችሁ? በጣም በሚደንቅ ሁኔታ ዓለም ከተፈጠረ አዳምና ሔዋን ከተፈጠሩ ጀምሮ አዳምና ሔዋን ኃጢአት ከሰሩ ጀምሮ የአዳም ዘር በሙሉ እስካሁን ድረስ እስከ እልፈተ ዓለም ማዳም እስከ ጊዜ ነው የሚለው ከአዳም እስካሁን ያለው የሰው ዘር በሙሉ የሞተውም በሕይወት ያለውም የሰራው ኃጢአት ተሰብስቦ ከእግዚአብሔር ምሕረት ጋር በአንድ ሚዛን ቢመዘን ይላል። አስባችሁታል? ከሔዋንና ከአዳም ጀምሮ እስካሁን ያለው የሞተውም በሕይወት ያለው የሰው ልጅ በሙሉ የሰራው ኃጢአት አስባችሁታል? እስኪ እንደው ከአዳምና ከሔዋን ተውትና እዚህ ግቢ ያለነውን አስቡት። የእኛን ኃጢአት እዚህ ግቢ ያለውን ተውና እዚህ ከተማ ላይ ያለውን አስቡት። ይችን ከተማ ተዋትና ክበበ ዓለም አሁን ያለችው ዓለም በሙሉ በሕይወት ያለው የሰውን ዘር ኃጢአት ተመልከቱት። ሊቁ እያለ ያለው ግን አዳምና ሔዋን ተፈጥረው ኃጢአት መስራት ጀምረው በልጆቻቸው በነ ቃየል ቀጥሏል። ከዚያ ጀምሮ እስካሁን ያለው የሰው ዘር በሙሉ የሞተውም በሕይወት ያለውም ታላቁም ታናሹም በሐልዮም በገቢርም በነቢብም የተሰራው የሰው ኃጢአት በሙሉ ተሰብስቦ ከእግዚአብሔር ምሕረት ጋር በአንድ ሚዛን ቢመዘን ይላል። ማንኛው ይበልጥ ይሆን? የእግዚአብሔር ምሕረትና የኛ ኃጢአት በአንድ ሚዛን ቢመዘን ማን ይበልጣል? አዎ ይከውን ኃጢአተ ዘመደጓ ለመያው ማዳም እስከ ይዜ ከመ እብን ንዑስ ዘውግርት ውስተ አባይ ባህር። አያችሁ ሊቁ ከአዳም ጀምሮ እስካሁን ያለው የሰው ዘር በሙሉ የሰራው ኃጢአት ተሰብስቦ ከእግዚአብሔር ምሕረት ጋር ሲመዘን አለ ሕፃን የወረወረው ጠጠር ያክላል። ባህር ላይ የተወረወረች ጠጠር የኛ ኃጢአት ጠጠር ይሆናል ማለት ነው።
የእግዚአብሔር ምሕረት ደግሞ ውቅያኖስ ባህር ይሆናል። ባህር ውስጥ ጠጠር ሲጣል ምን ይሆናል? ሚመናል እስኪ ንገሩ። ጠጠሯን አንስተን ባህር ውስጥ ብንወረውራት ምን ትሆናለች? ይሰጥማል አይደል? እሺ እንፈልግ ብንል እናገኘዋለን? አናገኘውም ማለት የኛ ኃጢአት ጠጠር ነው፣ የእግዚአብሔር ምሕረት ውቅያኖስ ባህር ነው። ከማሁ እይመዎ አበሳ ፍጡራን ለምሕረተ ፈጣሪ። ጠጠር ባህር ላይ ሲወረወር አድራሻው እንደሚጠፋ እንደዚሁ የኛ ኃጢአት በእግዚአብሔር ምሕረት ሲመዘን አድራሻው እየጠፋ አያችሁ። ኃጢአታችን ረግረግ ሆኖ ሊውጠን ሲል አለ በምሕረት ሰገነት ያቆመናል አለ። ክብርና ምስጋና ለመድኃኒዓለም። በምሕረት ሰገነት ያቆመናል። ስለዚህ ዓለም የቆመው በምሕረት ሰገነት ነው። እዚህ ቁመን ያለነው በእኛ ብቃት አይደለም፣ በእኛ ቅድስና አይደለም፣ በእግዚአብሔር የምሕረት ሰገነት ቁመናል። ለዚህ ነው የእግዚአብሔር ድንኳን በሕዝቡ መካከል ይተከላል ሲል ምሕረቱ ዓለምን ይቆጣጠራል፣ ቸርነቱ ለዓለም ይሰጣል፣ ይታደላል። በቸርነቱ የሰውን ዘር አቅፎ ይይዛል፣ ኃጢአትን እያሰጠመ ነፃ ያደርጋል ማለት ነው አሉ ሊቃውንት ሲተረጉሙ። ያድር ቅዱሳቱ ለእግዚአብሔር በማይከለል ወያስየስል እግዚአብሔር አንባ ማይንቲሆሙ ለሕዝቡ ይላል። ቀጥሉ እግዚአብሔር የሕዝቡን እንባ ከዓይናቸው ያብሳል ይላል። እንባችን ያብስል። የሚያስለቅሰን በዝቷል። መቼስ የሚያስለቅሰን ችግር የለም። ዓለም በሙሉ እኛን ማስለቀስ ደስ ይለዋል። አዎ ደግሞ ዓለም ሲያስለቅሰን፣ ዓለም መከራ ሲያመጣን፣ ዓለም ሲገፋን፣ ዓለም ሲያሳድደን፣ ዓለም ወጥመድ ሲያበዛብን፣ አያችሁ መከራው በግራ በቀኝ ሲያዋክበን፣ ዓለም ይህን ሁሉ የመከራ ማይበል ሲያመጣብን ጸጥ ረጭ አድርጎ ደግሞ በዚህ ውስጥ መድኃኒዓለም ያሳልፋል። በእሱ ምሕረት ነው ያለንም ነው። ለዚህ ግን እንባን ያብሳል። ማን ያብሳል? ወድረዝ አልቦ ብካይ ጋር ወሰቆቃው። ከዚህ በኋላ እንባን ካበሰ በኋላ እግዚአብሔር ለቅሶ የለም፣ ጫጫታ የለም አለ። ለቅሶ የለም፣ ውካታ የለም አለ። እሱ ብቻ አይደለም፣ ወድረዝ አልቦ ሞት። ከዚያ በኋላ ለቅሶ ብቻ አይደለም አለ፣ ሞት የሚባልም የለም ይላል። ምን የለም? ሞት የሚባልም የለም። ምክንያቱም ትምህርቱን አንቀጹ ሲዘጋው እስመ ሀለፈ ዘቀዳሚ ሥርዓት ይላል። ይህን ሁሉ የሚስማማው ለቅሶ የሚስማማው ጩኸት የሚስማማው ገፊና ተገፊ ያለበት አሳዳጅና ተሳዳጅ ያለበት የዚህ ሁሉ ራሱ ዓለምና ስርዓቱ በሙሉ አልፏልና ይላል። አልፏልና ስለዚህ ያ ማለት ወደ አዲሱ ሰማይና ምድር የሰው ልጅ ወደዚያ ሲሸጋገር እነኚህ ሁሉ ነገሮች እዚህ ይቀራሉ ማለት ነው። ለቅሶውም፣ ጭንቀቱም፣ ስደቱም፣ መገፋፋቱም፣ መከራውም ከዚያው ይቀራል። ምክንያቱም አሮጌው ሰማይ ጠፈር ነው፣ አሮጌው ምድር ደግሞ ያለንበት ዓለም ነው። አዲስ ሰማይና አዲስ ምድር የእግዚአብሔር መንግስት ነው፣ መንግስተ ሰማያት ነው። ለዚህ ነው ሐዋርያው ጠቀለለውና ምን አለ? ንነስ መንግስተ እግዚአብሔር ዘያንቀለቅል፣ እኛ ግን የማይናወጥ የእግዚአብሔርን መንግስት ምን እንላለን? እንወርሳለን አለ። ጠቀለለው ነው የማይናወጥ ተቀናቃኝ የሌለው ተከራካሪ የሌለው ማንም ገፍቶ የማይጥለው በሞት የማይሻር የማይለወጥ የማይናወጥ የምንወርሰው እኛ የማንን መንግስት ነው? የእግዚአብሔር መንግስት ነው። ለዚህ ነው ሊቃውንት ቅዱስ አባቶቻችን አዲስ ምድር እንወርሳለን ያወርሳቸዋል አለ። በመስቀሉ ይነግሳል አለ። የሞተላቸው ያንን ሊያወርሳቸው ነውና መስቀል ላይ ነግሷል አለ። ሲመጣም እንደዚያ የሆነውን ነገር እያሳየ ይመጣል። እንደዚህ የሆንኩት እናንተን ላወርስ ነው፣ ደሜ የፈሰሰው፣ እጆቼ የተቸነከሩት፣ ጎኔ የተወጋው፣ ደሜ የፈሰሰው፣ መከራን የተቀበልኩት፣ ጨርቃ ገልድሜ የተሰቀልኩት፣ እርጥብ ግንድ ከሊቶስትራ እስከ ቀራንዮ የተሸከምኩት ይህንን ላወርሳችሁ ነው ይላል መድኃኒዓለም። ሊያወርሳቸው ይመጣል አሉ አባቶቻቸው። አያችሁ ጽዲት የሆነች ብሪት የሆነች 7 እጥፍ የምታበራ ከዚህ አለ ጽዲት የሆነች ንጹህ የሆነች እንከሌለ ማትቆሽሽ ልዩ የሆነች ቅድስና ብቻ የሚስማማት በቅድስና ብቻ ከመላእክት ጋር እኩል ቅዱስ ቅዱስ እያል የምንሰለፍባት ሰው ሁነን ተፈጥረን በዚህ ምድር ላይ መውደቅ መነሳት ነው። ያን ግን መውደቅ መነሳት የለም። የሚነሳው ስጋ አይራብም፣ አይጠማም። ለዚህ ነው ምግብ አያስፈልግም፣ ክረምት የለም በጋ የለም ያልነው ምግብ ስለማያስፈልገን ነው። ምግባችን ማንን ማመስገን ነው? ልብሳችን በእግዚአብሔር የተሰራ የሰው ዓይን ሊያዩ የማይችል አዎ ኤጲፋንዮስ ሊቁ ዘያለብሶሙ ለመላእክት ሙጣይተ ግርማ ዘይሃይዳይነ የፍጡራን ዓይን ደፍሮ ሊያየው የማይችል የሚጨነቅለት መላእክትን የሚያጎናጽፋቸው የብርሃን ልብስ አለ፣ ያንን እንለብሳለን። ለዚህ ነው መራብ የለም መጠማት የለም፣ ምንጭ ውሃ አያስፈልግም፣ ምግብም አያስፈልግም። ቅዱስ ቅዱስ እያሉ እግዚአብሔር ማመስገን ብቻ ያለበት የማይናወጥ
የማን መንግስት? የእግዚአብሔር መንግስት ነው። የእግዚአብሔር መንግስት ነው። ወደዚያ መንግስት ለመግባት ባጭሩ ምን ያስፈልጋል ከተባለ ተዘጋጅቶ መኖር ነው። ወንጌሉ እንደሚለው መዘጋጀት ማለት ምን ማለት ነው? ሁልጊዜ ይነገራል። ንስሐ መግባት አይደለም? አዎ፣ ሲጠቃለል ንስሐ መግባት ነው። መቼም አሁን ይሄ ጾሙ፣ ጸሎቱ፣ ፍቅሩ፣ ትትናው፣ ምጽዋቱ እንዲያለ ሆኖ ጠቅለል ሲል ንስሐ ግቡ ነው አይደል? በነገራችን ላይ ወንጌል መጀመሪያ ወንጌል ሲሰበክ የመጀመሪያው ሰባኪ ዮሐንስ ነው። በምድረ በዳ እየሰበከ ሲመጣ አራዊት ጋር አድጎ ፊደል ያስቆጠረው ያስተማረው መምህር የለም። ያደገው አራዊት ጋር ነው። እናቱ ኤልሳቤጥ ሞታች፣ ቶራ የምትባል እንስሳ ጡት እያጠባች ያሳደገችው። አባቱም ከዚያ ቀድሞ በቤተ መቅደሱ አይሁድ በምቀኝነት ገለውታል። ዘካርያስ እሱን ወክሎ ቅዱስ ገብርኤል ይጠብቀዋል። እናቱን ወክላ ቶራ የምትባል እንስሳ ጡት ታጠበዋለች። እንደዚያ ነው ያደገው። የገመል ጠጉር ወይም ገመሎ የሚባል እንጨት ቅርፍት እየለበሰ ነው። አንቦጣ የሚባል ወይም አንቦጣ የሚባል ቅጠል እየበላ ነው ያደገው። በወገቡ ጠፍር ታጥቆ በምድረ በዳ አደገ ነው የሚለው። በዚያ ነው ያደገው። ማን አስተማረው ብትሉ የሚጠቀስ መምህር የለም። አይደለም የሚጠቀስ መምህር ለዮሐንስ ሰው ሆኖ የሰው ቋንቋ እከሌ ያናገረው ከከሌ ጋር አደገ የሚል መጽሐፍ የለም። በድርሳኑ በሁሉ መጽሐፍ የሚለን ነገር የለም። ሲመጣ ግን ወንጌልን ነው እየሰበከ የመጣው። የተትረፈረፈ ጸጋ እግዚአብሔር ሰጥቶ አያችሁ። አስቀድሞ ለነ ሙሴ የገለጠውን ለሌሎቹም ነቢያት የገለጠውን እግዚአብሔር ገለጠለት። እንደው ድኅረ እምነቢያት ቅድመ ሐዋርያት ነው። የነቢያት መደምደሚያ ሆኖ ወንጌልን እንደ ትንቢት እየሰበከ መጣ። የሐዋርያት መጀመሪያ ሆኖ ወንጌልን እያበራ መጣ በምድረ በዳ። እዚህ በማቴዎስ ወንጌል ምዕራፍ 3 ላይ እንደምንመለከተው ወበውቱ መዋዕል መጻ ዮሐንስ መጥምቅ እንዘ ይሰብክ ጥምቀተ ለንስሐ በገዳመ ዮርዳኖስ ዘይሁዳ። በይሁዳ ማዶ በዮርዳኖስ ምድረ በዳ በዚያ ወራት ዮሐንስ ወንጌል እየሰበከ መጣ። እየሰበከ ሲመጣ ምን ነበር የሚሰብከው ስንል የመጀመሪያው የወንጌሉ ቋንቋ ሲሰብክ ነስሑ እስመ ቀርበት መንግሥተ ሰማያት፣ የእግዚአብሔር መንግሥት ቀርባለችና ምን በሉ? ምን ግቡ? እስኪ በሉ የእግዚአብሔር መንግሥት በሉ ቀርባለችና ምን በሉ? ንስሐ ግቡ። አዎ የእግዚአብሔር መንግሥት ቀርባለች ብቻ አይደለም፣ ራሱ መንግሥተ ሰማያት ክርስቶስ አለ መጥቷል እያለ ነው። እሱ ያለው ናዝሬት ገሊላ ነው። እኔ ዮርዳኖስ ነኝ። ከ6 ወር በኋላ ይመጣል ሊጠመቅ በእኔ እጅ በባሪያው ይመጣል ወደ እኔ። እኔን ብቻ አይደለም እናንተንም ሁላችን ፈልጎ ይመጣል አለ። ቀጥሏል። እዚያውም ሲሰብካቸው ዘይመጽእ እንደ አንሳ ጠምቀክሙ በማይ ለንስሐ ወደ እሱ ማቅረቢያ ትምህርት የሚሆን ማረጋጊያ የሚሆን ወደ እሱ ማቀርብበት በውሃ እያጠመቅኩ ጠብቀዋለሁ። ዘይመጽእ እምድሬ ይጸንም እኔ ከኔ በኋላ የሚመጣው ከኔ ይበረታል። ዘይደልወኒ ፍታቶ ተነሳኒሁ ከእግሩ ጫማ ጠፍሩን ልክፈታለት የማይገባኝ አለ። ጫማውን ልሸከም የማይገባኝ ከጫማው ስር መቆም የማይገባኝ እኔ ሰብክለታለሁ፣ እናገረዋለሁ። እሱ መንግሥተ ሰማያት የተባለው ርዕሱ ናዝሬት ገሊላ ቀርቧልና አምናችሁ ንስሐ ገብታችሁ ጠብቁታል። የሚገርም ከዚያ በኋላ ሰዎች መጡና በሉቃስ 3:10 ላይ ምን እናርግ ብለው ጠየቁት። እንደው የተማረ ሰው ይጠይቃል። ወንጌል ሁል ጊዜ ይሰበካል። ንስሐ ግቡ ጊዜ ይባላል። ሥጋ ወደሙን ተቀበሉ ይባላል። ግን እኛ ቀርበን እንዴት እንቀበል ብለናል ወይ? ወደ አባቶቻችን መተን ንስሐ ልንገባን የመጣ ነው። ቅድመ ንስሐ የሚገባኝ ነገር ምንድን ነው? ጊዜ ንስሐ በንስሐ ጊዜስ ምንድን ነው ከኔ የሚጠበቀው? ድኅረ ንስሐ ከንስሐ በኋላስ ምን ይጠበቃል ብለን ጠይቀናል። ዮሐንስ የሰበከው ሕዝብ አምኖ ጠያቂ አቅርቧል። የሚገርማችሁ ንስሐ ግቡ ብለህ አስተምረህናል፣ እሱን ተቀብለነዋል። ነገር ግን እዚህ ላይ መጀመሪያ ባለጸጎች መጡና እኛ ባለጸጎች ነን፣ ጎን ለጎን የምንሰራው ምግባረ ሰናይ መልካም ስራ አለ ብለው ጠይቀውታል። እንግዲያውስ ሀብታም ከሆናችሁ ባለጸጎች ከሆናችሁ 2 ልብስ ያለው አንዱን ለሌለው ይስጣላችሁ። ንስሐ ግቡ ቋሚ ትምህርቱ ነው። ከቃሉ ጋር ናችሁ። ንስሐ ግቡ ቋሚ ትምህርታችን ዓላማው ስለሆነ ማህሌቱም፣ ቅዳሴውም፣ ሳታቱም፣ ትርጓሜውም፣ ቅኔውም ሁሉም ተተንትኖ እሺ ምን ይሆናል መጨረሻ ግቡ ማሰሪያው ምንድን ነው ሲባል በአንድ ድምፅ ንስሐ ግቡ ነው። የዚህ ሁሉ ማሰሪያው ምንድን ነው? ምን ግቡ? ንስሐ ግቡ ነው። ባለጸጎች መጡና ምን እናድርግ አሉት። እንግዲያውስ 2 ያለው አንዱን ለሌለው ይስጥ። ምግብም እንደዚያው ተርፋችሁ እየበላችሁ ገንዳ ላይ እየጣላችሁ ሜዳ ላይ ገንዳ ላይ አንስቶ ቆሻሻ የሚበላ ወንድምን እያየ ዝም አትበል ብሎ
እግር መንገዱን ምጽዋት አስተማራቸው ላላቸው ስለሆነ ሌሎች ደግሞ የመንግስት ሰራተኛ ደግሞ ግብር ከፋዮች ቀራጮች ግብር የሚያስከፍሉ ደግሞ መጥተው ምን እናድርግ አሉ። እነኛን ደግሞ ምን አላቸው? በደሞዛችሁ ኑሩ፣ አታጭበርብሩ። ቀበሌ ላይ ተቀምጠህ ሰውን እያጉላላ ጉዳዩ እንዳይፈጸም አድርገህ ብር ለመቀበል አትደራደር፣ አታጭበርብር ማለት ነው። በደሞዝ ኑር፣ እግዚአብሔር አበርክቶ ይሰጠኛል ብለህ እመን። ከሰው የወሰድከው እንባ ነው፣ ደም ነው የበላኸው፣ አይጠቅምህም ብሎ ነው ያስተማረው ዮሐንስ። በራስ ንበሩ በበሳይኩ በተሰጣችሁ በደሞዛችሁ ኑሩ አለ። ማንንም ሰው አታንገላቱ፣ ከተወሰነ ውጭ አትቀበሉ። 10 ብር ከሆነ ውሳኔው በሕግ የጸደቀ 10 ብር ተቀበል፣ 20 እና 5 አጨምርበት፣ በ10 ብቻ ተቀበል ይላል ዮሐንስ። ቀጠለና ምን መጡ? ወታደሮች መጡ። ደግሞ ጭፍራ የሚላቸው ወታደሮች መጡ። እነኚህ ወታደሮች ደግሞ መጡና እኛ ደግሞ ወታደር ነን፣ አገር ጠባቂ ነን፣ ምንድነው የምናደርገው? ከኛ ምን ይጠበቃል አሉ። በማንም ላይ ግፍ አትስሩ አለ። ቃሉ ጋር ናቸው። ምን አትበሉ። መሳሪያ አለኝ ብለህ ግፍ አትስራ። ጉልበት አለኝ ብለህ ሰልጥኛለሁ አጠቃለሁ ብለህ አታስብ። እጅግር ታስሮ መቃብር ትወርዳለህ፣ ሞት አለብህ። የያዝከው መሳሪያ መቃብር አብሮ አይወርድም፣ ወይም ከመቃብር ፈንቅሎ አያስነሳህም። ስለዚህ መከራ ይመጣብሃል። እጅግርን እግዚአብሔር ሲያስርህ እንደ ማንኛውም ሰው አልጋ ላይ ትውላለህ። በአቡጀዴ ተጠቅልለህ መቃብር ትወርዳለህ። በማንም ላይ ግፍ አትስራ አለ። ያንተ ጉልበትና መሳሪያ ተሳስሮ አብሮ የሚወድቅበት ጊዜ አለ። በመከራ ሰዓት መሳሪያ ያነሳህም አለ። አያችሁ። ቀጠለና ምን አለ? ሐሰተኛ ምስክር አትቀበል ወይም አትቀበሉ፣ በሐሰትም እንዲያትመሰክሩ አለ። ዛሬ ስንቱ ነው በብር እየተደለለ ወንድሙ ሲሸጥ የሚውል? ዛሬ ስንቷ ናት እህቷን ስትሸጥ የምትውል በሚያልፍ ብር ማለት ነው። ሞት ሊያመጣ ይችላል ያ ብር። መቼም ጤና አይሆንም፣ መቼም መንግሥተ ሰማያት አያስገባም፣ መቼም ሕይወት አይሆንም፣ መቼም ኑሮም አያሻሽልም። እንባ ስለሆነ ደም ስለሆነ አያቸው። ክርስቲያን ከዚህ ሁሉ የጠራ ነው። ሚመናን የጠራ የእግዚአብሔር መንግሥት የማይናወጥ መንግሥትን ለመውረስ ከመላእክት ጋር እኩል ብርሃን ለብሶ 7 እጥፍ ከምታበራ በእግዚአብሔር መንግሥት ራሱ ብርሃኗ ይሆንላት የሚያበራላትን መንግሥት ለመውረስ ከዚህ ሁሉ ቆሻሻ ራሱን ማንጻት ለሰው ተገቢ ነው። ንስሐ ግቡ። ይሄ በኋላ ይህንን ካላቸው በኋላ እሺ ብለው ሲሄዱ ግን አላቸው፣ አሁን ስለሚበላ ስለሚጠጣ ነገርኳቸው። ክፉ ስራ ማድረግ እንደሌለባችሁ ነው እንጂ እንዳትዘነጉት። አሁንም ደግም የምነግራችሁ ለንስሐ የሚገባ ፍሬ አፍሩ ብሎ ትምህርቱን ይዘጋዋል። ለምን? መጀመሪያ ንስሐ ግቡ አለ። ሲጀምረው አይደል? ምግባሩን ሁሉን ካስተማረ በኋላ ትምህርቱ ሲጠቀልለው ግበሩን ከፍሬ ዘይደለወክሙ ለንስሐ የሚያበቃችሁን ስራ ምን በሉ ስሩ አለ። ንስሐ መዝጊያ ነው። ንስሐ የቤተ ክርስቲያን አጀንዳ ነው። ንስሐ ዓለም ሁሉ ወደ ሰማያዊ የሰርግ ቤት የሚጠራበት የጥሪ ካርድ ነው። ንስሐ አያችሁ። እንደዚህ እንደ ጧፉ አሸብርቀን፣ እንደዚህ እንደ ነጠላችን አሸብርቀን በእግዚአብሔር መንግሥት በማይናወጠው በማያልፈው ማንም በማይገዳደረው በማንንም በማይናወጥ ማንም ሊነካው የማይችል አያችሁ፣ በአንድ በእግዚአብሔር እጅ ብቻ ያለ ዘላለማዊ መንግሥት፣ ሞት ሕይወት የማይፈራረቅበት ሕይወት ብቻ ያለበት፣ ሐዘን የሌለበት፣ ደስታ ብቻ ያለበት በዚያ በእግዚአብሔር መንግሥት ለመኖር የሚያስፈልገው በዚህ ምድር ላይ ንስሐ መግባት ነው። ሥጋ ወደሙን መቀበል ያስፈልጋል። ይሄ ጾማችን ጸሎታችን እንዳለ ሆኖ ንስሐ እንግባ፣ ሥጋ ወደሙን እንቀበል። የኃጢአት ቀጠሮ አንያዝ፣ የጽድቅ ቀጠሮ እንያዝ። ቀኑ ዛሬ ነው። ጊዜው እንጠቀምበት። ይሄ ክፉ ዘመን ነው። አያችሁ፣ ይህን ክፉ ዘመን ምን ሌላ የሚያስደስት ነገር አለ? አያችሁ፣ ትንሽ እኮ አይምሯችን የሚረጋጋው እዚህ ቤት ስንመጣ ነው። አይደል? የተሽከርካሪ ወንበር ላይ ተቀምጦ እኮ እሾህ ላይ ነው የተቀመጠው። ይሽከረከራል ወንበር ላይ ተቀምጦ፣ ግን እሾህ ላይ ነው። በዚያም ድንጋይ ወርዋሪ ነው ያለው። ምን ሰላም አለው ስልጣን? አስቡ። ከረባት ለብሰን ያማረ ሱፍ ለብሰን መግለጫ ብንሰጥ ብንንጫጫ እግዚአብሔርን ካልያዝን አያድንም ከረባት። እውነታው ይሄ ነው። አንወሻሽ፣ አናጭበርብር፣ ለእግዚአብሔር እንገዛ። ግድ የለም የኛ ይበቃናል ብለን በደሞዛችን እንኑር። 1000 ብሩን እግዚአብሔር 100 ሺህ ማድረግ ይችላል? አይችልም? አሁን የምንኖረው ታዲያ በደሞዝ ነው እንዴ? ደሞዝ እኮ ቤት ኪራይም አይሆንም፣ የሆነ ምንም ቆሎም አይገዛም አይደል? ግን እግዚአብሔር አትረፍርፎ ያኖረናል። አዎ አልጣለንም እግዚአብሔር። አያችሁ፣
ልጆቹን አይጥልማ እግዚአብሔር እንዴ! እንኳን እያመለክ ነው አይደለም እግዚአብሔር የሚበላ የሚጠጣ በዚህ ምድር ላይ ያለውን ይሄ ቁሳቁሱን መኖሪያውን ምናምን አይደለም ቀርቶ እግዚአብሔር ራሱን ሰጥቶን የለ እንደ እግዚአብሔር እስኪ ቀራኒ ወደ አስቡት እንጂ ራሱን ሰጠን ብሉ ይጠጡ ብሎ እኮ የሰጠን ራሱን የሞት ምግብ አድርጎ የሰጠ እግዚአብሔር ይሄን የሚበላ የሚጠጣውንማ እንዴት ይነሳናል እግዚአብሔር? ይሄንንማ እውነቴን ልንገራችሁ እንደው ስለሚበላ ስለሚጠጣ ስለሚለበስ ጸሎትም አያስፈልግም። የማያምን እግዚአብሔር የለም እያለ ለብሶ ይውላል እኮ እግዚአብሔር የለም እያለ ዝናብ ይዘንብለታል። ፈጣሪ የሚባል የለም ተፈጥሮ ነው ያለው እያለ ለዚያም እኮ ዝናብ ይዘንባል፣ ለዚያ ፀሐይ ይወጣል። ምን የቀረበት አለ ከኛ ተለይቶ? በዚህ ፍጥረቱን እግዚአብሔር አይቀጣም በሚበላ በሚጠጣ ነገር። አያችሁ ሁሉንም እግዚአብሔር ይመግባል። ብናምንም ባናምንም ብንጸልይም ባንጸልይም። ታዲያ ምንድነው ጸሎቱ? ወደዚያ መቅረቡ ምንድነው ትርጉሙ ካል ሰማያዊ መንግስት ለመውረስ እንጂ በሚያልፍ ዓለም በዚህ ኮንትራት በሆነ ምድር ላይ ለመኖር የሚያስፈልገን ነገር ምንም የለው። ለዚህ አይደለም ጸሎታችን ያኛውን እንዳናጣው ነው። የማይናወጠውን ዓለም የማይናወጠውን በማንም የማይቀየር አልዎ የሌለበት እወወ አልቦ አልቦ እውነተኛ ፍርድ እውነቱን እውነት ሐሰቱን ሐሰት ብቻ ግቡ ውጡ ብቻ አንድ ቃል ብቻ ተነግሮ ፍርድ የሚሰጥበት በግራና በቀኝ አቁሞ አንድ ነገር ብቻ የሚናገር አልዎ የሌለበት በገንዘብ የማይዳለል የማይዛባ ፍርድ ያለበት የእግዚአብሔር መንግስት እንወርሳለን። ያን የማይናወጠው በዚህ ምድር ላይ ንስሐ መግባት። ከዚህ የበለጠ እግዚአብሔር ምን ይስጠን? ቀላል መንገድ በእውነታው ንስሐ መግባት ይከብዳል ይመናል። አይ በሚሊዮን ወርቅና ብር ካልሰጣችሁኝ አገቡ መንግስት የሚል ምን እንሆናለን? ምን እንሆናለን? ወደ ዓለም ወደ ተለያየ ቦታ ሄደን የሆነ ተቋም ጉዳይ ለማስፈጸም እየተደራደረ በገንዘብ እየተዳለለ ነው አይደለ? ሌባው ተደራይቷል አላይ እስከተ ጨርቅህን እንኳን አስወልቆ ይሸጠዋል። እንቅልፍ የለውም ሌባው በስቷል በዚህ ምድር ላይ። በእግዚአብሔር መንግስት ግን በነፃ ነው የምትገባው። የለም እንደዚህ አይነት ነገር ደላላ የለም። እዚያ አያችሁ አጭበርባሪ የለም፣ አደራዳሪም የለም። ቀጥታ የምንገባበት እንከን የሌለው አድልዎ የሌለው እውነተኛ ፈራጅ አምላካችን እግዚአብሔር መንግስቱን ሊያወርሰን አዘጋጅቶናል። ርስቱ አድርጎናል። በ40 በ80 ቀን ተጠምቀን ለብሰነዋል። ማደሪያው ሁነን መቅደሱ አድርጎናል። እግዚአብሔር ግን መቅደሱ አይቆሽሽበት ንስሐ እንግባ። እኛ ግን የማይናወጥ በሉ እስኪ የእግዚአብሔርን መንግስት ምን እንላለን? ንስሐ ገብተን መንግስቱን እንድንወርስ እግዚአብሔር ይርዳን። የእናታችን የቅድስት ድንግል ማርያም አማላጅነት የቅዱሳን አባቶቻችን ጸሎት ከኛ ጋር ይሁን። ይቆየን። ናዊት ስቷ ሴት በነቢያት ተሰብከ ብርሃን